مرحبا يا حلوين ይሄን ቭሎግ ለማፖስት ያሰብኩት የኢድ ቀን ነበር የኢድ ቭሎግ ነው ሲጀመር ግን አልሞላልኝም አልተሳካልኝም ኤዲት ማድረግ አልቻልኩም ይሄው በሶስተኛ ነው በአራተኛ ቀን ልፖስት ነው አይ ትቼው ነበር በነገራችን ላይ አልፖስተው ምንድነው ተንዛዛ ምናም ብዬ አሳዘነኝ የምር አሳዘንኩኝ ራሴን በራሴ ከዛ ቀለምና አልፖስተው ምን ሁሉ ደክመሽ ማያሰምሱም ብዬ ፖስት ላደርግላችሁ ወሰንኩኝ እዚህ ጋር እንደምታዩት በመጀመሪያ ክላሱን ጠራረኩኝ አጸዳዳው ምናምን ከዛ ፈርሻውን አጥቼ ፈረሽኩኝ ጠረጴዛውን አደረኩኝ እዚህ ጋር ረከቦቱ አንዱ ሁለቱም ረከቦት ተበላሽቷል በግድ ነው በቃ ተያይዞ የቆመው ኢንሻአላህ አንድ ቀን ቆንጆ ረከቦት ገዛለሁ ይሄ ያስተካከልኩት ክላስ ኢድን እዚህ ነው የምናሳልፈው ቡናውን አቀራረብኩኝ ጠረጴዛው ምናምን ፈርሻውን ፏ ካረኩት በኋላ ወደ ክላስ ሄጄ ነጭ ነገር አንጥፌ የኢድ ልብሳችንን ቪዲዮ ለመቅረጽ ለቲክቶክ ወይኔ ቲክቶክ ያ ጋይስ እኔ ቪዲዮ መቅረጽ ፎቶ ማንሳት በጣም ነው የምወደው ምንም አይደክመኝም 24 ሰዓት ቪዲዮ ልቀርጽ እችላለሁ ምንም አይሰለቸኝም እሙህም ጓደኞቼን ለኢድ የምትለብሱትን ስጡኝ ብዬ ለመንኩና ሰጡኝ ከዛ እንደዚህ አድርጌ ቢፎር ኤንድ አፍተር ምናምን ምን ለአይዲ ምን ፋይዚን የሚለው ነው ሹዳ ምናምን አላለ በሱ ነበር መቅረጽ የፈለኩትኝ ካሜራ ሁሉ በካሜራ ሁሉ ነው የቀረጽኩት በቃ የሚያምር የቲክቶክ እንትን ይወጣል ብዬ ግን ጋሃሮክስም ብላ አልፖስትኩትም ማምዳን ያ ጋይስ والله ቢዚ ነበርኩኝ እሙህም የዚህን ከሰምሶ እኔ ያሰብኩት ምን እንደሆነ ታውቃላችሁ ልብሱን ልክ እንደዚህ ቪዲዮ ቀረጽኩታ ከዛ ደግሞ ከለበስነው በኋላ ለብሰነው ቪዲዮ ሌላ በጣም የሚያምር ነበር የሚወጣው እናንተ ራሱ ሳሉት ግን አልተሳካም ከዛ ቅንድባችንና እጃችንን ሂና ለመሰራት ወደ ጸጉር ቤት ሄድን ግን በጣም ለቅንድባችን መሰራት ራሱ ስንት ሰዓት እንደፈጀብን ታውቃላችሁ ሐዋሊ 3 ሰዓት ተኩል በጣም እንትናቸው ያኒ በስቶባቸዋል ወረፋ አለ በጣም ከዛ በቃ ቅንድባችን ተሰርተን እጃችንን ለቤት እንሞክረዋለን ብለን መጣን ሰራ ነው እንደምንም ቤት ውስጥ እና ደግሞ ለበዓል የመጣ ጣፋጭ ነገር በሙሉ ሻይ አፍልተን እኛም ሻይ ደስ ይበለን በዓሉ ሁሌም በዓል ነው በሚለው ዶሮ ወጡን ራሱ በልተናል ምን እንደተፈጠረ እንገራችሁ ሮብን ሐሙስ መስሎን ሐሙስ አርብ መስሎን ሮብለት ነበር ወጥ የተሰራው ዶሮ ወጥና ከዛ ስንጠይቅ አረ ነገ እኮ አይደለም ከነገ ወዲያ ነው አይሉንም እኛ እንጀራ ቶሎ ስለማናገኝ አረ በቃ ችግር የለውም እንብላ በዓል እኮ ያው ነው ምናምን ነገር ብለን በለት እና ለበዓል ዶሮ አልበላንም ቀድመን የበላነው እዚህ ጋር ጓደኛዬ ጸጉሬን ሰራችኝ ከዛ ለበዓል የለበስኩት ልብስ ይሄና ባያ ነበር የገዛሁትኝ አረ በጣም ይደብራል አንቺ ሁሉም ሰው ጥቁር ነው የሚለብሰው እዚህ ሀገር እንዴት አንቺ አገሯ ትንሽ ነች ብያችሁ የለ እና በጣም ታስደብራለሽ ጥቁሩና ባያ ልበሽና ተሸፋፈኛሉኝ አማራጭ አልነበረኝም የተለመደውን አባይን ጥቁሩን ለብሼ ሰላተል ዒድ ሄደን ቪዲዮም ፎቶም የሰላተል ዒድ ያለቀኩላችሁ እዛ መስጊድ ውስጥ እንተዋወቃለን አንቺ አደባከሽም ነው የሚሉኝ እና ለዛ ነው ቪዲዮ ያላረኩላችሁ ሰግደን ተመልሰን በሰላም መጣን አሁን ሰግደን ተመልሰን መጣን ምሳ ልንበላ ምሳ ቁርስ ያው በሉት እሙህም ያ ጋይስ የተሸወረው ነገር ምንድነው ወጥ የሰራነው ትላንትና ሳይሆን ከትላንትና በፊት በዓል መስሎን ሰርተን ትላንትና በልተን ጨርሰናል ኦሬዲ ይሄ ብቻ ነው የቀረው ይሄንንም ቪዲዮ ውስጥ አስገባዋለሁ አስቀምጦልኝ ብዬ ማለት ነው ከናንተ ጋር ብሬ ልቅመስ ብስሚላ ነይ ምን ተደረገ ነገርኳቸው ወጡን ተሳስተን መስራታችንን አዲሳቁብን ሀብላ ጓደኛ ያለችው ሷናት የተሳሳተች ከበላን በኋላ ያው እኔ ብቻዬን የበላሁት ከበላው በኋላ ቡና ምናምን ተፈላ በጣም ከዚህ በኋላ ነው በቃ ኢድ ሀብል ነው የሚጀምረው መፍሮዝ ያኔ መጀመሪያ የነበረበት ከዚህ በኋላ ነው ግን አንዷ ልጅ ወንድሟ ከኢትዮጵያ ይመጣልና ሄደን እንቀበለው ብላኝ እሱን ለመቀበል ያ ጋይስ ገና ኮልተኛው አሁን ኢዱን ልናከብር ቢሆን ኖሮ ሆይ ታጫጫታ ድብድብ ይጭፈራ ምናምን ቢኖር አቋቋመው ነበር ባልተኛ ራሱ ችግር የለውም ጉዞ ሲሆን ግን በተኛ ይቻለኛል አማራጭ አልነበረም ይወላችሁ ስንወጣ ገና ፀሐዩን አያችሁት ፊቴ ላይ ፀሐይ አለ ገና 10 ላይ ነው ወጣ ነው ሪያድ ምን ደርሰው ደግሞ ማታ ከ8 ሰዓት በኋላ ከኢሻ በኋላ ነበር የደረስነው በጣም መሽቷል
በጣም አጉላልቶናል። ጉዞ አሪፍ አልነበረም። ያው ግን አልሐምዱሊላህ በሰላም ደረሰን። ኢሻ ላይ ነበረ። እኔ ኢሻን ሰገድኩኝ። ከዛ በኋላ የሚደርሰው ሌሊት 8 ሰዓት ተኩል ላይ ነበርና እስከዛ ልብስ ልግዛለት ብላ የሆነ ሱቅ ገባን። እኔ ደግሞ ቻፕስቲኬን ቤት ረስቼው ነበር የሄድኩትኝ ለመሞክር ልገዛ ሳይሆን ያው ለመቀባት ያክል ዝመቴ እንዳይቀመጥ አልዋሽም በሚለው ከዛ እሱን ተቀባው። ይሄ ሂጃብ ደግሞ አያምርብኝም። ይሄ አባያው ሂጃብ ንፍት የሚለው ነገር አያምርብኝም እና ትንሽ እንደዚህ ልጥፍ የሚሉትን ሂጃብ ይችን ገዛው። በጣም ነው እኔ እንጃ፣ እናንተ አስተያየት ስጡኝ። እንደዚህ አይነት ሂጃብ ነው የሚያምርብኝ ወይስ የቀድመው? እኔ ግን ቅልል የሚለኝ አንዴ ጥቅልል አድርጌው በቃ እንትን የሚለው ይሄ ልጥፍ የሚለው ሂጃብ ነው እና በጣም ወደድኩት። ከዛ እንጀራ ለመግዛት ሄድን። እንጀራ ስንገዛ ባለምግብ ቤቶቹ ያው በጣም ያውቁን ነበርና ይህን የመሰለ ቆንጆ ጥብስ ለእኔ ጥብስ፣ ለሷ ደግሞ ሽሮ ጋበዙን። ባይ ዘ ዌይ ጋይስ ምግባቸው በጣም አሪፍ ነው። ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። የምትፈልጉትን ነገር ሪያድ ከተማ ካላችሁ እዘዟቸው፣ ያመጡላችኋል። ምግብ በየአይነቱ በሁሉም ማለት ነው። እና ደግሞ ይሄ የሴት ቅባት፣ በርበሬ፣ ሽሮ፣ ቆሎ ኩል ሸይ እናንተ በሰጥለቡ እዘዙ። ከሳሚያ ነው ካላችሁ ደግሞ ዲስካውንት ያደርጉላችኋል። ከዚያማ የኔን አይን የመሰለ ቆንጆ ያበሻ ቡና ጠጣኝ። ራሴን በጣም አሞኝ ነበር ያ ጋይስ። ከዛ የምር ለቀቀኝ። እማሚ ሀይሉን። እናንተ ግን ይሄን ቪዲዮ የምታዩት ሰብስክራይብ አድርጋችሁ ነው ወለላ? አማና ያ ጋይስ 20 ሺህ ሰብስክራይብ መግባት ፈልጋለሁ። ሰው ሁላችሁም ሰብስክራይብ ላይክ አድርጉልኝ። ሹ ባዳ ሐኪልከ ምን ልበላችሁ፣ ቡናችንን ጠጣን። ከዛ በኋላ ወዲያውኑ ወደ ኤርፖርት ነበር ሄድ ነው። ሰዓቱን አስቡት፣ እየቆጠራችሁ ነው ሰዓቱ። እስካሁን አልተኛውም። እሺ አስምሩበት። ከዛ ወዲያውኑ ወደ ኤርፖርት ነበር ሄድ ነው። በነገራችን ላይ በጣም አርፍደንበታል። ልጁ ግን ማሻላ የሆነ ፈጣን ልጅ ነው እና ውስጥ ፕሮሰሱ ምናምን ጨርሶ ውጭ ላይ ቆሞ እየጠበቀን ነበረ። ሹፍትና ወንድም ከ13 ዓመት በኋላ ሲገናኙ ላለቅስና ጋይዝ ያ አላህ በጣም ነበረ ደስ የሚለው። ተገናኙ ምናምን። ከዛ በኋላ ያው ሲያሳዝኑ ዋላ። ከዛ ወደ ሀገራችን ልንመለስ ነው። አሁን እዚህ ጋር ወንድሟን ተቀብለን ከዚህ ማርኬት ገብተን ነው። እኔ እንጃ ብቻ መስታወሳ የሆነ ቪዲዮ ግራጅ ፎቶ ተነሽ የሚለኝ አንድ ወስዋስ አለ። ለዛ ነው። ከዛ ርቦ የነበረ እንደውም ይበላው። ለምንድን ነው ደግሞ ቪዲዮ ላይ እኔ ስበላ አንዴ 2 3 በላሽ ያላችሁ የምቆጥሩት? ቭሎግ እኮ ነው ከጧት እስከ ማታ ስለሆነ ስንቴ ነው የምበላው? እማም ያ ጋይስ እየቆጠራችሁ ላይ ነው። ደግማ ፀሐዩ ወጣች። ሹፉጫ ፀሐዩ ጎኔ አቅም የለኝም የማውራትም የመቅረጽም ምናምን ነገር። እማም ያ በናት የዛሬው ቭሎግ ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ቪዲዮን ሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ሁለቱንም የዩቲዩብ አካውንቴን ከታች ሜንሽን አደርግላችኋለሁ። ሰብስክራይብ አድርጉኝ። በሌላ በቆንጆ ቪዲዮ ተመልሼ እስከምመጣ ባያ ሄልዊን